ተውራት ክታብ የወረደው በነቢዩ ሙሳ ዓለይሂ ሰላም ላይ ነበር። እንጂል ክታብ የወረደው በነቢዩ ኢሳ ዓለይሂ ሰላም ላይ ነበር። ዝቡር ክታብ የወረደው በነቢዩ ዳውድ ዓለይሂ ሰላም ላይ ነበር። አላህ ሱብሓነሁ ወተዓላ ለሶዶም ህዝቦች የላከ ነቢዩ ሉጥ ዓለይሂ ሰላም ነበሩ። ነቢዩ ኑህ ዓለይሂ ሰላም የአናጢነት ሙያ ባለቤት ነበሩ። ነቢዩ ሙሳ ዓለይሂ ሰላም እረኛ ነበሩ። ነቢዩ ሱለይማን ዓለይሂ ሰላም ለመጀመሪያ ጊዜ ብስሚላህ ራህማን ራሂም ብሎ የጻፈ ነቢይ ነው። ነቢዩ ኢብራሂም ዓለይሂ ሰላም ለኢስላም ብሎ የተሰደዱ የመጀመሪያ ነቢይ ነበሩ። ነቢዩ ኢብራሂም ዓለይሂ ሰላም ለመጀመሪያ ጊዜ በሰይፍ የተዋጉ ነቢይ ነበሩ። ነቢዩ ሱለይማን ዓለይሂ ሰላም ለመጀመሪያ ጊዜ በሳሙና የታጠቡ ነቢይ ናቸው። ነቢዩ ኢሳ ዓለይሂ ሰላም የመጨረሻው ወደ እስራኤል ልጆች የተላከ ነቢይ ነው። ነቢዩ ኢስማኤል ዓለይሂ ሰላም ፈረስ የጋለቡ ነቢይ ነበሩ። ነቢዩ ዮሴፍ ዓለይሂ ሰላም ለብዙ ዓመታት በግብፅ ሀገር እስር ቤት ላይ ነበሩ። ነቢዩ አደም ዓለይሂ ሰላም ወደ መሬት ከመወርወሩ በፊት በጀነት ውስጥ ይኖሩ ነበሩ። ነቢዩ አዩብ ዓለይሂ ሰላም ለረጅም ጊዜያት በበሽታ ሲሰቃዩ ነበሩ። ነቢዩ ዮሴፍ ዓለይሂ ሰላም ልብስ ታሪክ በቁርአን ውስጥ ተገልጻለች። ነቢዩ አደም ዓለይሂ ሰላም የተከለቀው በጅምዓ ቀን ነበር። ነቢዩ ኢብራሂም ዓለይሂ ሰላም የተቀበሩ በፍልስጤም አልከሊል የተባለ ቦታ ነው። አላህ ሱብሓነሁ ወተዓላ በድምፅ ብቻ ከሁለት ነቢያቶች ጋር ተነጋግረዋል። እነሱም እነማን ናቸው? ኮሜንት ላይ አስቀምጡልኝ።